ሁለቱንም የአቶሚክ ቦምቦች ያመለጠው ሰው እውነተኛ ታሪክ። በፈረንጆቹ አቆጣጠር በነሐሴ 1945 ዓለማችን ታሪካዊ ለውጥ አስተናገደች። ጃፓናዊው ሱቶሙ ያማጉቺ የተባለ ሰው ታይቶ የማይታወቅ አደጋ ተጋፈጠ። ጎልማሳው ሱቶሙ ያማጉቺ በሂሮሺማ ጃፓን ኢንጂነር ነበር። በነሐሴ 6 ጠዋት ወደ ሥራ ገበታው ሲያቀና ሕይወቱን እስከ ወዲያኛው የሚቀይር ክስተት እንደነበረ ምንም አልጠረጠረም። ከጠዋቱ 8 ሰዓት ከሩብ ሲሆን የመጀመሪያው የአቶሚክ ቦምብ በሂሮሺማ ላይ ተጣለ። ፍንዳታው የፈጠረው ብርሃን ዓይን የሚያጭበረብር፣ ጩኸቱ ደግሞ ጆሮን የሚያደነቁር ነበር። ይህ የቦምብ ፍንዳታ ከፊቱ ያገኘውን ነገር በሙሉ ጠራርጎ አጠፋው። ሱቶሙም በፍንዳታው ገፈት ቀማሽ መሆኑ አልቀረም። የሆነ ሆኖ ከነቁስሉ ወደ መኖሪያው ናጋሳኪ ከተማ ተመልሶ ከቤተሰቡ ጋር ለመገናኘት ወሰነ። ያላወቀው ነገር ግን ሌላ የቦምብ ድግስ እንደሚጠብቀው ነበር። ከ3 ቀናት በኋላ ሱቶሙ በነሐሴ 9 በሂሮሺማ የደረሰበትን ጉዳይ ለሥራ ባልደረባው እየተረከ ባለበት ቅጽበት በናጋሳኪ ከተማ ሁለተኛው የቦምብ ናዳ ወረደ። በተአምር ሱቶሙ ያማጉቺ ከሞት በድጋሚ ተረፈ። በቀጣዮቹ ወራት አደጋው ካደረሰበት የአእምሮና የአካል ጉዳት በማገገም አሳለፈ። ሞት አይቀርምና ሱቶሙ ያማጉቺ ከ14 ዓመት በፊት በፈረንጆቹ አቆጣጠር በ2010 ከዚህ ዓለም በሞት ተለየ። ያሳለፈው መከራና የኖረበት ሕይወት ግን የሰላምን አስፈላጊነት ለዚች ብዙ መከራ ላሳለፈች ዓለማችን ሲያሳስብ ይኖራል።